ህይወትን እያበላሹ ያሉ 6 ነገሮች አሉ። ሁሉም ሰው ደስተኛና ስኬታማ ህይወት ይፈልጋል። ነገር ግን ብዙዎቻችን ወደ ኋላ እየጎተቱን ያሉ መጥፎ ልማዶች አሉ። ዛሬ ህይወትን ሙሉ በሙሉ ሊያበላሹ የሚችሉ 6 በጣም አደገኛ ነገሮችን እንመለከታለን። እነዚህን ነገሮች በህይወት ካስወገድክ የማይታመን እድገት ታያለህ። በጥሞና ተከተል። አንደኛው ነገር ያለፈውን ማስታወስ ነው። ትልቁ ስህተትህ በትላንት ጥቆቶችና ስህተቶች ላይ ተጣብቆ መቆየት ነው። ያለፈው ታሪክ ያንተ ማንነት አይደለም። ያለፈው ነገር አንተን አይለውጥም። ትናንትን መለወጥ አትችልም። አልፏል፣ አለቀ። ነገር ግን ትላንት ላይ አሁንም የምትኖር ከሆነም ጉልበትን ትጨርሳለህ እንጂ ህይወት ምንም ሊቀየር አይችልም። ህይወትን አደጋ ላይ አትጣል። መፍትሄ የሚሆነው ከስህተት ተማርና እለፈው። ያ ትናንት ነው፣ አልፏል፣ ምንም አይቀየርም። ሁሌም አስተሳሰብህ ሁልጊዜም ማድረግ ያለብህ አይንህ ሁልጊዜ ወደፊት ብቻ ይሁን። አንደኛው ነገር ያን ነው። ሁለተኛው ነገር ደግሞ የሰዎችን ፍላጎት ለማርካት ወይም ሰዎችን ለማስደሰት መኖር ነው። ይህም አንዱ ህይወትን እያበላሸ ያለ ነገር ነው። ሰዎች ስለኔ ምን ይላሉ የሚለው ጥያቄ ያንተን ህልም ማንነት እየገደለ ያለ መርዝ ነው። የሌሎችን አስተያየት መፍራት እውነተኛ ማንነትህን፣ ህልምህን፣ ምኞትህን ከቀበርክ ህይወትን እስከ መጨረሻው ታጠዋለህ፣ ልታበላሸው ትችላለህ። አሁን ማድረግ ያለብህ ሰዎች ምን ይሉኛል ሳትል ደፋር ሁንና አንተ ያሰብከውን ነገር አድርግ። ለሰዎች ግድ አይስጥህ። ሰዎች የሚያወሩት ነገር እየሰማህ ከፈራህ ህይወትን መቼም አይለወጥም። ተነስና ስራ። ህልምህን እውን ማድረግ ትችላለህ። ሰው ምን ይለኛል የሚል አስተሳሰብ ከጭንቅላትህ አውጣው። ሰው ምን ይለኛል የሚል ነገር ስትተው ህይወት ላይ የሚገርም ለውጥ ታያለህ። የህይወትህ መሪ አንተ ነህ፣ ማንም አይደለም። ሶስተኛው ነገር ደግሞ ለችግር ስሜታዊ ምላሽ መስጠት ነው። የሆነ ችግር ሲገጥምህ ተሎ መናደድ፣ መበሳጨት፣ አላስፈላጊ ነገር ማድረግ። አንድን ፈተና ሲገጥምህ ሳታስብ መቆጣት፣ መናደድ ወይም መደናገጥ ነገሮችን ያበሳቸዋል እንጂ ምንም አይነት ነገር የሚቀየር ነገር አይኖርም። ስሜታዊ ምላሽ ጊዜያዊ እርካታ ቢሰጥህም ችግሩን መፍታት ግን አትችልም። ማድረግ ያለብህ ነገር ቢኖር ሁልጊዜም ቢሆን ረጋ ያልኩን ከመመለስ በፊት ቆም ብለህ እስብ። ቆም ብለህ ማሰብ ይኖርባል። በተረጋጋ መንገድ፣ አግባብ በሆነው መንገድ ምላሽ መስጠት አለብህ። ይህንን ካደረክም በጣም ጥሩና የተረጋጋ ህይወት ይኖርሃል። ሁልጊዜም ችግር ሲገጥምህ ተሎ እየተናደድክ እየተደናገጥክ የምታሳልፈው ከሆነ ሁልጊዜም ችግር ውስጥ ነው፣ ሁልጊዜም አደጋ ውስጥ ነው። ይሄንን ነገር መቆጣጠር፣ ኮንትሮል ማድረግ ይኖርብሃል። ስሜትህን መቆጣጠር አለብህ። አራተኛው ነገር ደግሞ ስንፍና። አንድ ነገር ለነገ ማለት ዛሬ ደክሞኛል፣ ነገ ሰራዋለሁ፣ ነገ ጀምረዋለሁ የሚል አስተሳሰብ ህይወትህን፣ ህልምህን ገዳይ ነው። ስንፍና ትልቁ ህልምህን በቀላሉ ሊያጠፋ ይችላል። የጊዜ ጉዳይ ነው። ሁሉንም ነገር ልትሰራ ልታደርግ ስትል ቀን አትቀጥር። ነገም ሌላ ቀን ነው። ዛሬ ማድረግ ያለብህን ነገር ዛሬውኑ አድርገው። ይህን ሁልጊዜም እያደረግ ካልመጣ፣ ሁሌም ዛሬ መስራት ያለብህን ነገር ካልሰራ ህይወትህ ሁልጊዜም አደጋ ላይ ነው። ሁልጊዜም ህይወትህ መቼም ልትቀይር አትችልም። ሁልጊዜም ግን ዛሬ መስራት ያለብህን ነገር ከሰራ አድርገህ ከዋልክ ሁልጊዜም ስኬት ካንተ ጋር። አምስተኛው ነገር ደግሞ በጣም ወሳኝ ነገር ነው። ትምህርትን አትናቅ። ሁሌም ቢሆን የማታውቀውን ነገር ለማወቅ ጣር። አዳዲስ ነገር ማወቅ አለብህ። ስለ አንድ ነገር መለወጥ ጥረት ማድረግን። ዓለም በዚህ ሰዓት በፍጥነት እየተለወጠ ባለበት ሰዓት አዲስ ክህሎትና እውቀት አለመማር፣ አለማወቅ፣ ጥረት አለማድረግ ህይወትን መቼም ሊቀይርልህ አይችልም። ሁሌም ነገር ማረጋገጥል ነገር ይሄ ነው። ሁሌም ነገሮችን ለማወቅ ለመስራት የምታስብ ከሆነ ሁሌም ለማወቅ ለመስራት ጥረት ካለህ ሁሌም ስኬት ህይወትህ ደስተኛ ሊሆን ይችላል። የማይታመን ለውጥ ማየት ትችላለህ ህይወት ላይ። ሁሌም ግን ነገሮችን ችላ እያልክ የምታልፍ ከሆነ፣ ሁሌም ነገሮችን ለማወቅ የማትጥር ከሆነ፣ ሁሌም ዝም እያልክ ሁሉ ነገር የምታሳልፍ ከሆነ እድሜን ትጨርሳለህ እንጂ ምንም ህይወት ሊለወጥ አይችልም። ሁሌም ነገር ቢሆን ለመስራት ለመለወጥ ጣር። ሁሌም አዳዲስ ነገሮችን ለማወቅ ጣር። ሁሌም ማውቃለሁ ሳይሆን የማታውቀውን ነገር ለማወቅ ጣር። ማወቅ አለብህ። የማታውቀውን ነገር ለማወቅ አለብህ። ሁሌም የማታውቀውን ነገር
ለማወቅ ጣር። ስድስተኛው ነገር ደግሞ መርዛማ ሰዎችን አለመተው ነው። ይህ አንዱ ዋነኛው ህይወትን እንዳይለወጥ የሚያደርገው ነው። አንተ የምትሉባቸው 5 ሰዎች ድምር ውጤት ነው ይላል ሳይኮሎጂ። ዘወትር አሉታዊ አስተሳሰብ ካላቸው ጉልበትን ከሚወስዱና ህልምህን ከሚያጣጥሉ ሰዎች ጋር መዋል የራስህን ህይወት እያበላሸ ነው። ሁሌም በምታደርገው ነገር ላይ የሚያጣጥሉ ሰዎች ሁሌም አንተን ህይወትን እንዳያስተካክል ያደርጓል። እና አዎንታዊ አስተሳሰብ የተሞሉ ሰዎች ብቻ ፈልግ። ህልምህን የማያጣጥሉ አይሆንም የማይሉ ሰዎችን ፈልግ። ህልምህን የሚያጣጥሉ አይሆንም ይሄ መሆን አይችልም የሚሉ ሰዎችን ተው፣ ይጎትቷል፣ ወደ ኋላ ያስቀሯል። ይህንንም ካደረክ የማይታመን ለውጥ እንደምታይ ተስፋ አደርጋለሁ። ሁሌም አብራቸው የምትሎችን ሰዎች ማወቅ ይኖርብሃል። እነዚህን ካደረክ የሚገርም ለውጥ እንደምታይ ተስፋ አደርጋለሁ። እነዚህን 6 ነገሮች ዛሬውኑ ካስተካከልክ ከዚህ በፊት አይተው የማታውቀውን እድገት ታያለህ። ትልቁ ለውጥ የሚጀምረው ከዛሬው እርምጃ ነው። አሁኑ ተነስ እና ተግባር ላይ ግባ። ይህንን ቪዲዮ ለጓደኞችህ በማጋራትና ሰብስክራይብ በማድረግ እኛን አበርታታ። አመሰግናለሁ።